መምህር ግን አንድ ጉዳይ ለማስፈጸም ወደ ቀበሌ ይሄዱና ከቀበሌው ሊቀመንበር ጋር ይገናኛሉ። ለአንድ ፊርማ 3 ወር ያመላለሳቸዋል። በዚህ ብስጭት ብለው በመጨረሻ ወረቀታቸው ሲደርሳቸው ከወጡ በኋላ መለስ ብለው ጌታዬ ስምህን ማን ነበር ያልከኝ አሉት። በኩራት ወንበሩ ላይ ተለጥጦ ሞላ አላቸው። ጨምርበት። መምህር ቅኔ አንድ ጉዳይ ለማስፈጸም ወደ ቀበሌ ይሄዱና ከቀበሌው ሊቀመንበር ጋር ይገናኛሉ። ለአንድ ፊርማ 3 ወር ያመላለሳቸዋል። በዚህ ብስጭት ብለው በመጨረሻ ወረቀታቸው ሲደርሳቸው ከወጡ በኋላ መለስ ብለው ጌታዬ ስምህን ማን ነበር ያልከኝ አሉት። በኩራት ወንበሩ ላይ ተለጥጦ ሞላ አላቸው። ጨምርበት። ለሻምበል ነግሬዋለሁ። የድሃ እንባ ወደ ታች አይወርድም፣ ወደ ላይ ነው ወደ አምላኩ የሚረጨው። ያ የእንባ ጠብታ ዝናብ መጥቶ የወረደ ቀን ግን ስንቅህም ትጥቅህም ፎቅህም አያድንም። አንድ ሀብታም ሰውዬ 3 ብራንድ የሆኑ መናጢ ድሃዎች በዛ ላይ ስራ አጦች ሊከፍሉት መጡ። እነዚህን ዝም ብዬ ገንዘብ ከመሰጣቸውማ አንደኛ ይህን ወጣት ማገዜ ነው ብሎ ሎተሪ አዟሪውን ጠርቶ ሎተሪ ገዛላቸው። አንድ ድላቸውን ይሞክሩ፣ 2 ደግሞ ምን ላይ እንዳሉ ይወቁት ብሎ ለ3ቱ መናጢ ድሃዎች ሎተሪ፣ ለሎተሪ አዟሪው ራሱ ሌላ ሎተሪ፣ ከዛ ለራሱ ሌላ ሎተሪ ቆረጠል። እናቴ እድል እብድ አይደለች? ለሀብታሙ ደረሰ። አንድ አባትስ ያዩትን ሎተሪ ነው የሚገዙት። እናቴ ነገ ይውጣ ወጥቶ ይሁን ጉዳያቸው አይደለ። ሎተሪ ይገዙላን። አንድ ቀን 30 ምናምን ሎተሪ ይዘው ነው አሉ። ሬዲዮ እያዳመጡ ይጠብቃሉ የአሸናፊውን ቁጥር። ቢያዩ አንድ የሳቸው አልወጣም። ዞረው ወደ ሚስትና ልጆቻቸው እናንተ ገደቢሶች፣ እድለቢሶች፣ እግረ ደረቆች አሉ። እናቴ አሁን ተስፋ ማጣትን በማን ነው የምታሳበው? እና እኚህ አባት እኮ በጥሩ ጊዜ ልጅና ሚስት አላቸው። ለዚህ እኮ ነው እድል እብድ ነች የሚባለው። እዚህ ደፋሮቹን የሚችላቸው እንደ መንፈስ ያለ እውቀት ትልቅ የሥራ ልምድ ያለው ሰው ብቻ። የመንፈስን ጨዋታዎች በተከታታይ ከጠጭ ቤት በስርጭት አስተላልፍልሃል። ቢራ የተወደደ ሰሞን የቀበሌው መዝናኛ ጋር መንፈስሽ አይደላ አጨብጭቦ እስሄዶ እዚህ ጋር ሀገር ሳይረበሽ አንድ ቢራ አስተናጋጁ ያመጣለታል። እሷን ሲጨርስ ይቀጥላል። ጎበዝ ሀገር ሳይበጠበጥ ሌላ ቢራ ይመጣለታል። 3ኛ ላይ ጎበዝ መስከረም ሳይደርስ ሀገር ሳይረበሽ ሌላ ቢራ አምጡልኝ ይመጣለታል። አስተናጋጁ መጨረሻ ላይ መጣ። ሂሳቡን ይዞ ሲመጣ የፈራሁት ደረሰ፣ ሀገር ተበጠበጠ አለላ። መንፈስሽ ከባድ ሰው እቺን ጨዋታ እኮ ጠጅ ቤት ሁሉ ይዟት መጥቷል። አንዱ የአዝማሪው ባንጃውን ዘፈን ይሰማና ፓ አዝማሪው ባንጃ ያለው ድምፅ መሰለ ሲለው መንፈስሽ ቀበል አድርጋ ከ97ቱ ይበልጣል። እንደዚህ ሲዝናና ደልቶት አይመስልም? ድሮ እኮ ገንዘቡ ይበረክት ነበር። አሁን እናቴ ድፍኑ 200 ብር ስትዘረዝረው እንደ 97 ድምፅ ብቻች። ሁለቱ
ጓደኛሞች እየተጫወቱን ነው። እኔ የምለው ቆይ ግን ዶላር ስንት ገባ አለው። ጓደኛ በባንክ ነው በብላክ ነው ሲለው ጓደኛው እንዴት ጥሩ ነው እሱን ተወው፣ ሁለቱም ዋና መስሪያ ቤት ጋር ስለሚሰሩ ጓደኛው ያው በብላክ 60 ብር አካባቢ ይላሉ፣ በባንክ 55 ብር አካባቢ መሰለኝ ሲለው ድንግጥ ብሎ በቃ ብራችን እንዲቀለለ ማለት ነው። ቆይሽ ብሩን አውርደው ምን ሊያረጉት ነው ሲለው ጓደኛ አምባሳደር አንዱ መንፈስ ስልኩን ከጆሮ ላይ ሙጭልፍ አርጎት እየሮጠ አይደለም ሰውየው እያሯሯጠው ተከተለውና መንፈስ እያሮጠው ቀበሌ ውስጥ መግባት እጁን አወላጭፎ ሰውየው አመለጠኝ ማለት ነው። አሁን በምን ለይቼ ነው የሚይዛቸው? ያኔ ምርጡ ተቋሚ ማን እንደሆነ ታውቃለህ? በ97 ምርጫ የማማለጣሽ ደንበኛ የነበረ አንድ ሰውዬ ነበር። ጠጁን እየጠጣ በረሌው ላይ ንቦ አታርፍም። አባራራታ ምን ሆነ ነው? ከተቃወምክ እንደዚህ አትቃወምም? ሰውን ሳትነካ መንገድ ሳትዘጋ ማንንም ሳትጎዳ ሀሳብን እንዲህ መግለጽ። ኧረ የምለው ቆይ ግን ዶላር ስንት ገባ አለው። ጓደኛ በባንክ ነው በብላክ ነው ሲለው ጓደኛው እንዴት ጥሩ ነው እሱን ተወው፣ ሁለቱም ዋና መስሪያ ቤት ጋር ስለሚሰሩ ጓደኛው ያው በብላክ 60 ብር አካባቢ ይላሉ፣ በባንክ 55 ብር አካባቢ መሰለኝ ሲለው ድንግጥ ብሎ በቃ ብራችን እንዲቀለለ ማለት ነው። ቆይሽ ብሩን አውርደው ምን ሊያረጉት ነው ሲለው ጓደኛ አምባሳደር ምክር ልምከርህ፣ እንደ ወረቀቱ 1 ብር ከመረሳት እንደ 5 ብር እያለ ካለመታወስ ፈጣሪ ይጠብቅ። እድል ያልሰጠኝ ከድሩ ዳኛ ሻምበል ጋር በአግባቡ ስለምንተዋወቅ አወጣጡንም አመጣጡንም አውቀዋል። አመጣጡን ላሳይ። በድራችን ዳኛ ላይ ተቃውሞ ተነሳባት። በቀድሞ ምነው ቢባል እሷ ወገንተኛና ዘረኛ ነች። ጥቅማ ጥቅሞችን ለወገኖቿ ነው የምትሰጠው። ዘይትና ስኳር ሲመጣ ለምታውቃቸው ሰዎች ነው የምታከፋፍለው። ስለዚህ ትውረድ ብለው ተቃውሞ አነሱ። ጠቅላላ ጉባኤውም ተሰበሰበና እሺ እሷ ትውረድ ካላችሁ ማን ይሁን ሲባል ባሏ ጥሩ ሰው ስለሆነ እሱ ይሁን። አረ የዱላ ቅብብል ማለት ያረለም። እኔ ልንገርህ፣ በማገባ መግባትህና ግራ ማጋባትህን ትተህ ዝም ማለት ባለብህ ጉዳይ ላይ ዝም ካልክ በትዕግስት ልክ ታሸንፋቸዋለህ። አትጠራጠር። እንግዲህ እንዲያረል በቁስሎቻችን ላይ ፈገግታቸውን እየጫሩ አጀንዳዎቻቸውን እየጫኑ የሚያሳልፉብን አንዱ ከዘፈን ጥቅሞች ውስጥ ጥራ ሲባል ሰው ለማባረር ድምፁን ከፍ ታደርገዋለህ አለ።
ለቅሶቻችንን በዘፈኖቻችሁ እየሸፈናችሁት ነው አይደል? ግድ የለም እንዲህ ግራ እንደተጋባን እኮ አንዘልቅም። ነገሩ በሙሉ ጥርት ብሎ አንድ ቀን ይመጣል። የሚያበሳጨው ግን በአንተ ቁስል ላይ ሀብታቸውን ሊያካብቱ የሚፈልጉ ሰዎች አሉ። አንዱ ከድህነት የመውጫ 5 መንገዶች የሚል መጽሐፍ አሳተመልህ። ገለጥ ገለጥ ስታደርገው ከድህነት የመውጫ 5 መንገዶች፣ አንደኛ በሞያሌ በኩል ኬንያ፣ ሁለተኛ በመተማ በኩል ሱዳን፣ ሶስተኛ በቦሌ በኩል አረብ ሀገር፣ አራተኛ ዲቪ ሞልተ አሜሪካ መሄድ ትላለች። አምስተኛዋ ነች ጉደኛ። አምስተኛ እንደዚህ አይነት ሐሳብ ያለው መጽሐፍ ማሳተም ትላለች። ቸበቸበላ። ከዛ 2 ወጣቶች እቺን መጽሐፍ አንብበው ቡና እየጠጡ ይወያዩናል። አንደኛው እኔ እዚህ ኢትዮጵያ ውስጥ ሰውኜ ከምፈጠር አሜሪካን ሄጄ ጅንስ ሆኜ የምፈጠር ይሻለኛል አይደል? ጓደኛው ቀበል አረጓ ሰልባጅ ሆነ ትመጣታለህ። በተዘጋ ኢንተርኔት ዜና ያሳየ። ዜናው ምን ይላል? ሀገሪቷ በበይነ መረብ ዘርፍ ከጃፓን ጋር ልምድ ልውውጥ አካፈለች። ልምዷል ማለት የምታውቀውን እኮ ነው የምታወራ። ያልኖርከው ምን ብለህ ነው የምትመክረው? በሙዚቃ ከተመዘገቡ ጥቆማዎች መካከል አንዱ ልንገርህ ዘፈን። አንዱ የህዝብ ትራንስፖርት ማመላለሻ ሹፌር ህዝቡን እያገለገለ እየሄደ በድንገት መንገድ ላይ ኋላ ውድ መኪና ክላክስ ያደርጋል። እዛ ያው የህዝብ ሹፌሩ ወደ ጎን አደረገና እንደዚህ እንዲደርበው እለፋለሁ እና ክላክሱን ሊያባጭት ሲያደርግ ያው ሰፊው ህዝብ ሲጨንቀው ጥግ ይዞ አይደል ቆሞ የሚያሳልፈው? ጥግ ያዘና አለፋለሁ። እናት ካለፈ በኋላ የህዝብ ትራንስፖርቱ ሊሄድ ሲል ዘጋበትና መንገድ ሹፌሩን አሳሰረው። ሰው ክሱ ምን ቢሆን ጥሩ? የእገሌ ወረዳ ኃላፊ ወደ ልማት ቦታ አቅጣጫ ለመስጠትና መመሪያ ለማስተላለፍ ሲሄዱ ከልማት በማደናቀፍ ነው በማስተጓጉል እና ሰፊው ህዝብ ሲያስተጓጉል ማለት እና ሰፊው ህዝብ ከፍተኛ የሆነ የመስተጓጎል ልምድ ነው ያለ። ሹመኞቻችን አይታችኋል? ፍጥረታቸው ሽቡ ሰዓት የላቸው ጥላው ሄደዋል በሀብት መንገድ ማለት ናቴ። ሰፈሩ ህዝቡ ሁሉ ሩጫ ላይ ነው። አሯሯጭም አይታወቅም፣ መሮጫም አይታወቅም፣ መሮጥ ብቻ ነው። አንደኛው ጉድጓድ አፈር ሳይለብስ ወደ ሌላኛው ጉድጓድና ድንኳን መትመም። ድግሱ ላይ ገና ቃል ኪዳን አስረው ድግሱ ሳያልቅ ወደ ፍርድ ሸንጎና ወደ ችሎት ሄደን ሰማንያቸውን ለማስቀደድ መቸኮል። ገና አብሮ ያፈሩት ንብረቶ የቅልቅል እንኳን እድሜ የሌለውን የሰርግና የመልስ ስጦታቸውን ለማካፈል አብረን ቁጭ እንላለን። ለማለያ ኧረ ጎበዝ ጓዶች፣ አንዳንዴም እኮ አሯሯጥ ሊሚት አለ። በወግ በስርዓቱ ሲሆን እኮ ነው ለያዝ ነገርናሽ እኮ አስቸጋሪ። ሩጫችንን አስተውላችሁታል? የዚህ ሰፈር የመሯሯጣችን ትልቁ ምክንያት ምን እንደሆነ ታውቃለህ? አለመተማመናችን። ለምን አልተማመንም? አፍና አንደበት ከምግባርና ተግባር ጋር መገናኘትን መመሳከር ማተዋል። ያወራነውን ስንክድ ምስክር አለ የለም? አንድ ይኸውልህ እንዴት መሰለህ
መተማመን ገዝግዘን ጨርሰነው አሁን አለመተማመን እያስተራረደ ሰው ትኩር ብላ አይተዋል። ቤቱ የሰፊውን ህዝብ ቤት ትልቅ የብረት ከተንበር አድርጎ በትልቅ የግንብ አጥር ከላይ የብርጭቆና የጠርሙስ ክስካሽ ያረግና እላዩ ላይ አደገኛ ሽቦ አጥር በኤሌክትሪክ ከዛ የታጠቀ ሁለት ዘበኛ አለ በፈረቃ የሚጠብቅ ከዛ የገሌ አገር ምንትስ ትልልቅ ውሻ በሰንሰለት አስሮላል። ከዛ ሳሎን ቤቱ በኮድ ዘግቶ በሴኩሪቲ ካሜራ ይቆጣጠራል። ከዛ ሳሎን ቤቱ ድክ የሚሉ 3 ውሾች አሉ። ጓዳው በሰረገላ ቁልፍ ተቆልፎ ትራሱ ስር የተቀባበረ ሽጉጥ አለ እንደዚህ። ከዛ እንደዚህ ራስጌው አጠገብ ቅቤ የተቆላ ከዘራ አስቀምጦ ካልጋ ፊት ለፊት በወርቃማ በትልቅ ጥቅስ አንተ ጠብቀኝ ወንድሜ ከራስ ነው እንደ እየሸሸ ያለ ሻምበል ከማዱ ኮርቃ ለባከ ጠጋ በላሉት እኔ አፌ አርፍ ማለት ይደርሳል እጁ ረጅም ነው አልኩኝ። አቤት አለት ውሸት አልተናገርኩ ያን ያልኩት ተነስቶ ወርዶብኝ ሄዳ። አይ ሻምበል ስንቱ መሰለ እጀ ረጅም መሆን የሚመኝና የሚፈልግ አልሳካ ብሎት ነው እንጂ ታረፍ ሻምበል ብቻ አይደለም ብዙ ሰዎች ናቸው ሰካራምና ቀለኛ ሰው ህይወት የማይገባው የሚመስላቸው። ለምሳሌ አንድ ሰውዬ አህያዋን ተሸክሟት ቢሄድ ብዙዎቻችን በቂልነቱ ተገርመን እንስቃለን አይደል? ለምን? ትክክለኛ እውነት አህያዋ ሰውየው መሸከም አለባት ብለን ስለምናምን ነው። ነገር ግን አህያ ብቻ መሸከም እንደሌለባት የሚያምን ሰው በጉዳዩ አይስቅም፣ አይገርም።